አናሊሲስ መስራት እነዚህ በጣም ትልልቅ ስራዎቻችን መሆን አለባቸው ፕሮፊታብል ትሬደር እንድንሆን። ጥቂት እውቀት ብቻ ይዞ መስራት ምናልባት ከገበያው ጋር አፕዴት ራሳችንን እያደረግን እንዳናድግ ያደርጋል ነውና ኤቭሪዴይ መማር አለብን። ሶ ጎልድ አናሊሲስ ስንሰራ እንግዲህ አንደኛ በባያዛችን በደንብ ቡሊሽ ነበረ የሚያሳየው። ከዛ ደግሞ ማርኬት ስትራክቸራችንን በ4 አወር ቡሊሽ ነበረ። ከዛ የምንገባባቸውን ኢንትሪ ኤሪያ እዚህ አካባቢ ነበረ የገባ ነው ሌሊት ይመስለኛል ካልተሳሳትኩኝ። ስለዚህ ይሄን ሪትሬስ አድርጎ እዚች ጋር ያለችው ቦታ ገብተናል። እስካሁን ድረስ ቲፒ እየወሰድን ነው። እንግዲህ ኤክስፔክት የምናደርገው ሁልጊዜ እንደ ዴይ ትሬድ ብቻ ሳይሆን ስካልፕ በመሃል እዚች ጋር የምታዩት ስካልፕ ያደረግነው አለ ይታየኝ አይደለም ሜቢ እኔ ብቻ በእውነት ይታያል አለ እኛ ጋር ይታያል። በቃ ኢሳዚናና ላሳያ ምን አባት ይላል እዚህ ይታይ ነበር። ጋር ይገባል። አሃ ጠፋ። አይ አሁን መጣ። እሺ ኢሳ ሄሎ ኢሳ ይሰማል? እንዴት ሆነልህ? ወጥቶ ሊገባ ነው መሰለኝ። ኦኬ ስለዚህ እንግዲህ ወጥቶ ሊገባ ነው አይሰማኝም። ኤኒዌይ ልቀጥልና ስለዚህ እንደ አንድ ትሬደር ስትራቴጂያችን ላይ ትልቁ የምንከተለው ነገር ለዴይ ትሬድ የምናስባቸው ኤንትሪዎች ይኖራሉ። ነገር ግን አርዝመንም የምንይዛቸው ይኖራሉ። አይታችሁ እንደሆነ ትሬዲንግ ላይ አንዴ ከገባን በኋላ ቶሎ የምንወጣ ከሆነ በሚቀጥለው ኤንትሪ ስንገባ ስቶፕ ሎስ የሚነካ ኤንትሪ ሊሆን ይችላል። ስለዚህ ፕሮፊታብል ትሬድ ላይ ማክሲማይዝ አድርገን መያዝ አለብን እና ሚኒመም ኦል ታይም ሃይ ድረስ ያስቀመጥነው አለ። ከዛ ደግሞ አንድ ቲፒ እስከ 3600 ድረስ የያዝነው አለ። 3500 ድረስ ኦል ታይም ሃይ አለ። ለምን የሚለውን ያው ዝም ብለን አይደለም በግምት ወይም ደግሞ በእንትን ሳይሆን አናሊሲሳችን ምንድነው የሚያሳየው። በተለይ ይሄ አሁን ያሉት ጦርነቶች ራሻና ዩክሬን በተለይ ራሻን በደንብ እያጠቃች በመሆኗ ምክንያት እዚህ ከራሻ ትልቅ ነገር ይጠበቃል። እንደዚሁ የመን ላይ ያለው ከባድ እስራኤል ኤርፖርቷን ለተወሰነ ጊዜ ዘግታለች። ራሻም እንደዚሁ ከ4 ሰዓት በላይ የተለያዩ ኤርፖርቶቿን እንዳለ ዘግታለች። ስለዚህ እነዚህ ምን ያደርጋሉ? መልሰው የሚፈጥሩት ትልቅ ጫና ወይም ደግሞ ምላሽ ይኖራል ለሁለቱ ሀገሮች። እነዚህ ብቻ አይደሉም፣ ሌሎች ብዙ በታሪፍ ጦርነት በኩል ከፍተኛ ጦርነት ነው አሁን ያለው። አውሮፓም እንግዲህ ለአሜሪካ ውስጥ ያሉ በመቶ ሚሊዮን ለሚቆጠሩ የአሜሪካ እቃዎች ላይ ታሪፍ ለመጣል ውይይቱ ወደ ስምምነት ካልመጣ ብለው የመልስ ምት እያዘጋጁ ነው። ያ እንግዲህ ፊር ስለሚፈጥር ዛሬ የምታዩት ነው እንደው ሃይር ሎ ሳይሆን ዲያጎናል የተሳለ ቀጥታ መስመር እስኪመስል ድረስ ነው አካሄዱ የነበረው ማለት ነው። በተለይ ሃየር ታይም ፍሬም ላይ 4 አወር ላይ ስታዩት የሚገርም አንድ የቆመ እንትን ነው እንደዚህ ማለት ነው። ልክ በጣም የሚገርም ነው አካሄዱ የነበረው። ሶ እንዲህ አይነት አካሄድ ደግሞ የሚያሳየው እንደው በቴክኒካሉ ብቻ ሳይሆን ቴክኒካል አናሊሲስ ብቻ ሳይሆን ሜንታል ኢምፓክት እንዳለው የምናይበት ነው። የጎልድን ደግሞ ካልቸሩን ስታዩት ሪትሬስ እንዲህ ካደረገ በኋላ የፈንዳሜንታል ነገር ሲጨመርበት ሉክ ሙቭመንቱ ማለት ነው በጣም ኃይለኛ ነው የሚሆነው። ስለዚህ ከዚህ ሪትሬስመንት በኋላ አሁንም ሜቢ እንዲህ አይነት ሙቭ ሊያደርግ ይችል ይሆናል ከፈንዳሜንታሉ ጋር ተከትሎ። ስለዚህ ትላንትና በዛ መሰረት አናሊሲስ ሰርተን እዚች ጋር የገባነው ኢንትሪ ስቲል ቲፒዎችን የተወሰነ 1-3 የወሰድነው አለ። ተጨማሪ ቲፒዎች አሉ። አሁን ብዙ ቲፒዎች በተለይ እዚህ አካባቢ አሉ። ስለዚህ እነሱን እየወሰደ ይሄዳል። ጥሩ ነበረ። በመሀከል ሌላ ስካልፕ ያደረግነው ነበር። ምናልባት እዚች ጋር ይሄኛውን ላጥፋውና እዚህ ጋር ሌላ ስካልፕ ያደረግነው ነበረ። ይሄንን ወደ ላይ ወጥቶ እንዲ ሪትሬስ ያደርግ
ከዛ ቡሊሽ ኢንገልፊንግ ካንድል 15 ደቂቃ ላይ ይመስለኛል ስናገኝ እሱን ገብተን አንድ ሁለት ቲፒ ይዘን ከሱ ወጥተናል። ሌላው ኢንትሪያችን ግን ይቀጥላል ማለት ነው። ስለዚህ ቲፒዎችን ስናስቀምጥ አናሊሲሳችን በጣም ረጅም መንገድ እንደሚሄድ ካሳየን ለዴይ ትሬድ የሚሆኑ የተወሰኑ ቲፒዎች፣ ለስካልፕ የሚሆኑ የተወሰኑ ቲፒዎች አድርገን ሌላውን ደግሞ ይዘነው ብንቆይ ምንድነው ጥቅሙ? አንድ የአናሊሲስ ሰርተን ለረጅም ጊዜ ኢንትሪዎቻችን ለረጅም ጊዜ ሉዝ ያደረግናቸውን ሎሶች አንድ ሁለት ሶስት ጊዜ መደዳውን ሉዝ ብናደርግ እነሱን ሁሉ ከቨር ስለሚያደርግልን እንዲህ አይነት እንግዲህ ስትራቴጂ ነው ኦንፋል የምንከተለው ማለት ነው። ሶ አሁን ወደ ዛሬ ስንመጣ እነዚህን እንዳለ ላጥፋቸውና የመጀመሪያው እንግዲህ ዴይሊ ባያዛችንን ነው የምናየው። ከዛ በፊት አጠቃላይ ትሬንዱን ጭንቅላታችን ላይ ብቻ ለመሳል ከመንዝሊ ጀምሮ ያለውን ትሬንድ እናያለን ማለት ነው። ምንድን ያለው ትሬንድ እንደዚህ ቻርቱን ጭንቅላታችን ላይ ግንዛቤ እንዲኖር ምን አይነት ነገሮችን እየሰራ ነው የሚለው። ስለዚህ መንዝሊ እንደምታዩት ቡሊሽ ሞመንተሙ በጣም ኢንቴንሲቭ ሆኖ እየቀጠለ ነው፣ ቀጥ ያለ መስመር እስኪመስል ድረስ። ዊክሊም ስናይ እንደዚሁ የምታዩት ነው፣ ቡሊሽ ሞመንተም አለው። እዚህ ጋር ሪጀክሽን ካንድል የምናየው አለ። ከዛ ዴይሊም ላይ ስንመጣ እንደዚሁ የተወሰነ ሪትሬስ አድርጎ ነበረ፣ ነገር ግን ስቲል ቡሊሽ ሞመንተም ነው ይዞ እየቀጠለ ያለው ማለት ነው። ሶ እንግዲህ ይሄንን ካየን በኋላ ዊክሊ ታይም ፍሬም ላይ እንመጣና አናሊሲሳችንን ስንሰራ ዊክሊ ላይ ያለን ባያዝ ምንድን ነው የሚለውን እናያለን። ባለፈው ኤፊ ሲያስተምረን ኢንክሉድ ያደረግነው ከዛ በፊት ስትራቴጂያችን ውስጥ ያልከተትነው ነገር ምንድነው? ኤክስ ፕላስ ዋይ ኢዝ ኢኳል ቱ ዜድ። ያ ማለት የሁለት ቀናት ለምሳሌ ሰኞና ማክሰኞ ተደምሮ ሮብ ላይ ያለውን ነገር ያሳየናል በሚለው የተወሰኑ ቪዲዮዎችን ኢንቴንሲቭሊ አጥንተን አካተናል። በጣም ፕሮዳክቲቭ አድርጎልናል። ዴይሊ ባያዛችንን ለማወቅ የተሻለ ነገር ሰጥቶናል ማለት ነው። አሁን የሁለቱን ቀናት ስናይ ትላንትና ቤሪሽ ሆኖ ነበር የዘጋው። እዚህ ጋር እንደምታዩት የትላንትና ወዲያን ከዛ ፊት የነበረው ወይም የሰኞ ማለት ነው። ኦ ሶሪ ዊክሊ ላይ ነው ለካ ያለ ነው። ይቅርታ ዊክሊ ላይ ነው ያለ ነው። የላስት ዊክ ይሄ ነው። ዲስ ዊክ ደግሞ ይሄ ነው። ላስት ዊክ የላስት ዊክን አሁን ጀመረ እንግዲህ በአንድ ቀን በሁለት ቀን ውስጥ ሃዩን ወስዶ አሁንም ደግሞ ወደ ላይ እየወጣ ነው ያለው። ስለዚህ ከዚህ አኳያ የምንገነዘበው ሲዘጋ በእርግጥ ወደ ታች ሊወርድ ይችላል። አሁን በዚሁ ከቀጠለ ማለት ነው ቡሊሽ ሞመንተም ነው የሚኖረው። ባለፈው ግን ካስታውሳችሁ የሁለቱን ስናይ አንደኛ ይሄኛው ሳምንት ትልቅ ሪጀክሽን ካንድል ያለው በመሆኑ ከዛ ደግሞ የባለፈው ሳምንት ይሄኛው ሳምንት የምላችሁ እዚህ ጋር ያለው ማለት ነው አንዴ ኤፕሪል 21 የጀመረው ከዛ ይሄኛው ሳምንት ከሱ በታች በመዝጋቱ ምክንያት ቤሪሽ ሞመንተም የተወሰነ ለሪትሬስመንትም ቢሆን ይኖረዋል ብለን አስበን ነበር። ይሄኛው ሳምንት ግን በፈንዳሜንታል ምክንያት ሙሉ ለሙሉ ተቀይሯል። ስለዚህ ይሄኛው ሞመንተም ካስቀጠለ ወደ ታች ሪትሬስ ያደርጋል ብለን አንጠብቅም በተአምር። ስለዚህ ቡሊሽ ሆኖ ይቀጥላል ነው ይሄንንም ሳምንት የምናየው ማለት ነው። ስለዚህ ዊክሊ እዚች ላይ ዴይሊ አናሊሲስ ብለን እንጽፍና እዚች ላይ እንደኖት ከዛ ዊክሊ ብለን ባያዛችን ዊክሊ ቡሊሽ የሚል እንጽፋለን። ከዛ በኋላ ይቅርታ ከዛ ዴይሊ ወደ ዴይሊ ደግሞ እንመጣለን ማለት ነው። ዴይሊ ታይም ፍሬም ላይ ስንመጣ ሁለቱን ነው የምንጠቀመው። አንደኛው የዲስፕሌስመንት ቲዮሪን እና ሁለተኛው ደግሞ ፒዲአርዎችን በማየት ማለት ነው። ስለዚህ ዛሬ ላይ ያለነው እዚህ ጋር ነው። በእንደዚህ አይነት ሁኔታ እዚሁ አካባቢ እንግዲህ 1 ሰዓት ከ39 ቀረን አንዱ ሊዘጋ በዛ ጊዜ ውስጥ ወደዚህ ተመልሶ ይወርዳል ብለን አንጠብቅም። ስለዚህ ሁለቱን ካንድሎች ስናይ በጣም ቡሊሽ ሞመንተሙ ከፍተኛ ነው። በዋነኛነት ግን የዛሬ ካንድል የትላንትናን ሃይ ወስዶ ከሱ በላይ እየዘጋ ነው። ስለዚህ ቡሊሽ ነው የምንጠብቀው ማለት ነው። ወደኋላ ሄደን ብናይ ለምሳሌ እዚህ ጋር ብናይ ማለት ነው ይሄንን ካንድል
ቡሊሽ ነበረ። ይሄ ካንድል ከላይ ያለውንም እዚህ ጋር የነበረውን ሃይም ወስዷል፣ ደግሞ እዚህ ጋር ያለውን ሎውም ወስዷል። ነገር ግን የዘጋው ከካንድሉ በታች ነው። ስለዚህ ቤሪሽ ሞመንተም እንጠብቅ ነበረ። እዚህ ጋር ያለው ቀን ምን ሆኗል? በዚህ መሰረት ከላይም አልወሰደም፣ ከታች ግን የተወሰነው ወደ ታችኛው ሎው የተጠጋ የዚህኛው ቀን ሎው ጋር የተጠጋ ባይወስደውም ሆኖ ዘግቷል። ስለዚህ እዚህ ጋር ሁለቱን ደግሞ አይተን ይሄኛውን ቀን እና ይሄኛውን ቀን የምንጠብቀው ምንድን ነው? የተወሰነ ቤሪሽ ሞመንተም ያለው ኮንሶሊዴሽን ነው የምንጠብቀው። እዚህ ጋር ኮንሶሊዴሽን ነበር ያለው። ይሄ ኮንሶሊዴት አድርጎ ግን ከዚህኛው ዴይ ኦፕኒንግ በታች ስለዘጋ ቤሪሽ ሞመንተሙ ይቀጥላል ብለን እንጠብቅ ነበር። እንደሱ ሆኗል። ይሄኛው ቀን ደግሞ የዚህኛውን ቀን ሎ ወስዶ ከሱ በታች በመዝጋቱ ምክንያት ኔክስት ዴይ ላይ ቤሪሽ ሞመንተም በይበልጥ እንጠብቅ ነበረ። እንደሱ ሆኖ እዚህ ጋር መጥቷል። ናው እዚህ ጋር ሲመጣ እንግዲህ ኤክስ ፕላስ ዋይ ኢዝ ኢኳል ቱ ዜድ የሚለውን ከፒዲአር ጋር ስናደርገው እዚህ ላይ የዋን ዴይ ካንድል ዲማንድ ዞን አለ። ይሄ ቤሪሽ ካንድል ዲማንድ ዞን የምንለው ነው። ስለዚህ ይሄ ዲማንድ ኤሪያ ላይ ሲደርስ የተወሰነ ግር ሊያስብለን ይችላል፣ ወይም ደግሞ ይሄ ሲደመር ይሄ ብለን የሚቀጥለው ሙሉ ለሙሉ ቤሪሽ አንልም። ይሄ ዲማንድ ዞን ሪትሬስ ሊያስደርገው ይችላል ብለን ስለምንጠራጠር ደግሞ አደ ሴም ታይም የነዚህ ሶስቱ ቤሪሽ ሞመንተሞች አሉ ስለምንል የቤሪሹና ይሄ ደግሞ ዲማንድ ዞን ፕራይሱን ይዟል ስለምንል ኮንሶሊዴሽን ኦር ደግሞ ተመልሶ ቡሊሽ ሊሆን ይችላል። ስለዚህ ዳውትፉል እንሆን ነበረ። እንደውም ኢንዲሲሽን ካንድል ነው የሚቀጥለው ቀን እዚህ ጋር የሆነው። ይሄ ኢንዲሲሽን ካንድል አንደኛ ዶጂ ካንድል ነው፣ ሁለተኛ የፕሪቪየስ ዴይ ሃይም ሎም አልወሰደም። ስለዚህ እዚህ ጋር ድረስ መጥቷል ማለት ነው። ከዚህ በኋላ እንግዲህ አንድ ትሬኒንግ ላይ ስንወስድ ባየነው የአንድ ቀን ካንድል እቺን ዶጂ ካንድሏን በደንብ ይዋትና የዚህ ካንድል የፕሪቪየስ ዴይን ሎው አልወሰደም፣ ሃይም አልወሰደም። ነገር ግን የፕሪቪየስ ዴይ ክሎዝ ካደረገበት ከሱ ትንሽ ከፍ ብሎ ወደ ላይ ነው የዘጋው። ስለዚህ ስላይት ቡሊሽ እና ከዛ ኮንሶሊዴሽን ሞመንተም እንጠብቃለን ነው የሚለው። ስለዚህ በሱ መሰረት ይሄንን ነበር የምንጠብቀው። እዚህ ጋር ምናልባት ካምፕ ስንገባ የምናየው አንድ ኢንትሪ ያ ምንድነው ሃየር ሎው ስላሽ ሎወር ሃይ ፕላስ ኢንገልፊንግ ካንድል የሚል ማለት ነው። ሪሞስ ሞዴል አለን። እሱን ተጠቅመን እዚህ ጋር ኢንትሪ መግባት ይችላል ነበር። ስንቶቻችሁ እንደወሰዳችሁት ባላውቅ። ስለዚህ ይሄ ኢንዲሲሽን ካንድል የሚያሳየው ወደ ላይም ወደ ታችም ሊሆን ይችላል። ይሄ አንደኛው እዚህ ጋር ያለው ዲማንድ ዞን፣ ሁለተኛው ደግሞ በፈንዳሜንታል ምክንያት ሞር ወደ ቡሊሽ እንደሚሄድ እንጠረጥር ነበር። ነገር ግን እነዚህ ደግሞ ከፕራይስ አክሽን ላይ ስናይ እነዚህ ትሪ ብላክ ክሮውስ የምንላቸው አይነት ሞመንተም ያላቸው ቤሪሽ ካንድሎች ስለሆኑ ቤሪሽ ሞመንተሙ ሊቀጥል ይችል ነበር። ኤኒዌይ እቺ ዴት ዳውት ይኖራት ነበረ። ከዚህኛው በኋላ ግን አሁን ቡሊሽ ሞመንተሙ ቀጥሏል ነው። ለነገም የምንጠብቀው እዚህ ጋር ሌሎች እዚህ ጋር ምን አለን? ይሄ ሪጀክሽን ካንድል አለን። ይሄ ሪጀክሽን ካንድል ስላለ ምናልባት ይሄን ቡሊሽ ሞመንተሙን የተወሰነ እዚህ ግማሽ አካባቢ ድረስ ሊይዘው ይችል ይሆናል። ነገር ግን ስቲል የምንጠብቀው ቡሊሽ ነው ማለት ነው። ስለዚህ ቀናችንን የነገውን ቀን የምንጠብቀው ቡሊሽ ሞመንተም ነው። እዚች ላይ ቡሊሽ ብለን እንጽፋለን። የሚቀጥለው ማርኬት ስትራክቸር ነው። ማርኬት ስትራክቸራችንን የምናየው በ4 አወር ታይም ፍሬም ነው። ከኮቻችን እንደወሰድ ነው ማለት ነው ከኤፊ ነው። 4 አወር ታይም ፍሬም ላይ ፕራይሳችን ከዚህ ጀምሮ ብናየው እዚህ ጋር ሃየር ሎ ካንድል ቦዲን ብቻ በማየት ነው እሱን የምንሰራው። ከዛ ሃየር ሰራ፣ እዚህ ጋር ሃየር ሎ ብሎ ቤሪሽ ሞመንተም ጀምሮ ነበር። ከዛ ሎወር ሃይ እዚህ ጋር ሎወር ሎ ሰርቷል። ከዛ ሎወር ሃይ፣ ከዛ እዚህ ጋር ወርዶ ሎወር ሎ እዚህ ጋር ሰርቷል። ከዛ ይሄን ሎወር ሃይ ብንል እዚች ጋር ሃየር ሎ፣ እቺ ነች ሃየር ሎ ያልኳችሁ። ሃየር ሎ እና ካምፕ ውስጥ እናየዋለን የምላችሁ እንግዲህ ሃየር ሎ ሰርቶ ቡሊሽ ኢንገልፊንግ ካንድሎችን ስናገኝ
ግሩፕ ኦፍ ካንድልስ ኦር አንድ ካንድል ሊሆን ይችላል። ከዛ እሱ ጋር ኢንትሪ መግባት የምንችልበት ዘዴ ያለ በ4 አወር ታይም ፍሬም ላይ አይደለም፣ 15 ሚኒት ነው። ሶ እዚህ ጋር ሃይ ሎ ብሎ ከዛ በኋላ እንደምታዩት ይህንን ሃይ የትኛው ነው ሃይ? ይሄኛውን ሃይ በደንብ አግሬሲቭሊ አልፎታል። ስለዚህ ቡሊሽ ሞመንተም በማያወላዳ መልኩ ገብቷል ማለት ነው። ስለዚህ የሚቀጥለው እዚህ ላይ የምናደርገው ምንድነው? ማርኬት ስትራክቸራችን ቡሊሽ መሆኑን እንጽፋለን። ባለፈው ኤፊሲ ያሰለጥነን ካስታውሳችሁ አንድ ጥያቄ ጠይቄው ነበረ እና ምንድነው ባያዛችን ቤሪሽ ሆኖ ማርኬት ስትራክቸር ቡሊሽ ቢሆን ኦር ቫይስ ቨርሳ ምንድነው የምናደርገው? ወይት በቃ ማርኬቱን እያየ መጠበቅ ነው፣ ሁለቱ ተመሳሳይ እስኪሆኑ ድረስ ማለት ነው። ስለዚህ እዚህ ላይ ሁለቱም ቡሊሽ ነው የሚያሳዩን፣ የሚቀጥለው ኤንትሪ ቦታ ነው ማለት ነው። ነገር ግን ከዛ በፊት ሊኩዊዲቲ ኤሪያ ደግሞ እናሰምራለን። ወደ ዴይሊ ታይም ፍሬም ላይ እንሄድና ፕሪቪየስ ዴይ ሃይ እና ፕሪቪየስ ዴይ ሎ አንዱ እንትኖች ናቸው፣ ሊኩዊዲቲ ኤሪያ ናቸው። ስለዚህ አሁን እንግዲህ የዛሬው ቀን ፕሪቪየስ ዴይ ሎ ይሆናል ማለት ነው ለነገ። ምናልባት እነዚህ ነው ዲሊት ባረግ ጥሩ ነው ይመስለኛል። አንዴ ላጥፋና ከዛ ሙሉ ለሙሉ አዲስ እያሰመርን እንሄዳለን። ኦኬ ስለዚህ ፕሪቪየስ ዴይ ሃይ ማነው ፕሪቪየስ ዴይ ሎ እዚህ ጋር አለን። ይህንን በዛው እንደምታዩት ፌር ቫልዩ ጋፕ ስላለው ፕሪቪየስ ዴይ ሎ ፕላስ ፌር ቫልዩ ጋፕ ብለን ምልክት እናደርግበታለን። ፕሪቪየስ ዴይ ማነው የዛሬን ሃይ ማለት ነው ለነገ ስለሆነ የምንሰራው። ይሄ ላይሆን ይችላል፣ አፕዴት በኋላ እናደርገዋለን። ፕሪቪየስ ዴይ ሃይ እናደርጋለን። እዚህ ጋር ኦል ታይም ሃይ በፊት ምልክት አድርገናል። እዚህ ጋር እንግዲህ ሪጀክሽን ካንድል ስላለን እሷን ምልክት ወደዚህ ስበን ማምጣት የዋን ዴይ እሱ ጥሩ ነው። ፕራይሱን ኢንትሪያችን ላይ እንድንጠነቀቅ ነው፣ ሪትሬስመንት ሊኖር ስለሚችል ከሪጀክሽን ብሎኩ ቀጥሎ። ከዛ እዚህ ጋር ሊኩዊዲቲ በፊት አስምረን የነበረውን በደንብ ዛሬ ወስዶታል። የሚቀጥለው ዊክ ሃይ እና ዊክ ሎ ስለሆነ እነሱንም እንደዚሁ ፕሪቪየስ ዊክ ሃይ እና ሎውን ኮኔክሽን ነው መሰለኝ። ኦኬ ፕሪቪየስ ዊክ ሃይ እዚህ ጋር እነዚህን ዲሊት ላድርግ። ኦኬ ስለዚህ ፕሪቪየስ ዊክ ምንለው ይሄኛው ነው፣ ሃዩን ወስዶታል። እዚህ ጋር ከዚህ በፊት የነበረ ሌላ ዊክ አለ። ስለዚህ የሱ ሃይ እዚህ ጋር አለ፣ ኦል ታይም ሃይ ብለናል። ዊክሊ ሃይ ፕላስ ዊክ ሃይ ነው፣ እሱን እንያዘው። ሌላ ፕሪቪየስ ዊክ ሎ እዚህ ጋር አለን። ወደዚህ ይመጣል ብለን ባንጠብቅም ምልክት ማድረጉ ጥሩ ነው። እነዚህ እንግዲህ ሊኩዊዲቲ ኤሪያ ስለሆኑ ናቸው የምናስቀምጣቸው ማለት ነው፣ ፕሪቪየስ ዊክ ሎ። ኦኬ ይህን ካደረግን በኋላ የሚቀጥለው ሌላ 4 አወር ላይ የሚታዩን ሊኩዊዲቲዎች ካሉ እነሱን ምልክት እናደርጋለን። እንግዲህ ምናልባት ይሄንን ከዚህ ጀምሮ ብናየው በጣም ስትሬት ላይን የሆነ የትሬንድ ላይን ሊኩዊዲቲ ከዚህ ጀምሮ ያለ ይመስለኛል። ሜቢ ወደ ሎወር ታይም ፍሬም ብንመጣ 30 ሚኒት 30 ሚኒት ላይ እንዲህ ብናደርግ ይሄ እንግዲህ አንድ ሊኩዊዲቲ ነው። ስለዚህ ይሄን ምልክት እናደርጋለን ማለት ነው። ይህን ካደረግን በኋላ የሚቀጥለው ፈንዳሜንታል የቮሊዩም ፕሮፋይል ላይ ምንድን ነው የሚታየው? ከፕራይስ ከዚህ ፕራይስ በላይ ቮሊዩም ፕሮፋይል፣ ከዚህ ፕራይስ በታች በተወሰነ ደረጃ። ስለዚህ ከዚህ ፕራይስ በታች ሜቢ እስከዚህ ድረስ ያለውን፣ ከዚህ ፕራይስ በላይ ደግሞ እስከ ኦል ታይም ሃይ ድረስ። ስለዚህ ከዚህ ቀን which is Monday 21st April ጀምሮ ወደዚህ ያለውን በአንከርድ ቮሊዩም ፕሮፋይል እዚች ጋር እንመጣና አንከርድ ቮሊዩም ፕሮፋይል እሱን ምልክት እናደርጋለን። ከዛ በሱ ላይ የሚያመጣልንን አንደኛው ፖይንት ኦፍ ኮንትሮል የምንለው ይሄ ሃይ ቮሊዩም ያለበትን ቦታ እሱን ምልክት እናደርጋለን። ፖይንት ኦፍ ኮንትሮል እንደ
ሰፖርት ኤንድ ሬዚስታንስ ስለሚያገለግል ፒኦሲ ብለን እናስቀምጣለን። እሱ ላይ እንግዲህ ፕሪቪየስ ዴይ ሎ ጋር እዚህ ጋር ካያችሁት ከፕሪቪየስ ዴይ ሎ ጋር ኤግዛክት መስመር ነው የሰራው። አንድ እሱ ነው የሚያሳየን። እንዲህ አይነት ቦታዎች ለኢንትሪ ለቲፒ ለመውሰድ ስለምንጠቀምበት ነው። ሌላው ይሄ እቺ ላይን ትሩ ሰፖርት ኤንድ ሬዚስታንስ ምትል ምልክት እንጽፍበታለን። ትሩ ሰፖርት ኤንድ ሬዚስታንስ ቻርቱ ላይ የምታዩት ምንድነው የነዚህ የቮሊዩም ዲፈረንስ የመጣበት ከዚህ በላይ ያለው ማለት ነው። የቮሊዩም ዲፈረንስ ያለው እዚህ ላይ ከለራቸውን ራሱ ለይቶ ያስቀምጠልናል። እንዲሁም ከዚህ በታች ያሉትን እንደዚሁ እዚህ አካባቢ ብዙም ባንጠብቅም ለማንኛውም ልምምዳችን ተመሳሳይ መሆን ስላለበት እዚህ ጋር ምልክት እናደርግና ሰፖርት ኤንድ ሬዚስታንስ እንደዛ ያው አሰልጣኞቹ እንደዛ ስላሉት ነው የምለው። ያኛው ሌላው ሰፖርት ኤንድ ሬዚስታንስ ፎልስ ነው ማለት አይደለም። ይሄ ትሩ ሰፖርት ኤንድ ሬዚስታንስ ብለን እናስቀምጣለን። ለኢንትሪ ቦታ በኋላ ፒዲኤ ስንፈልግ እነዚህን እንደ ኮንፍሉዌንስ እንጠቀማቸዋለን፣ በተለይ ስቶፕ ሎስ ለማስቀመጥ። ከዛ የሚቀጥለው ፓርት ወደ 30 ሚኒት እንመጣና ሶሪ 4 አወር ላይ እንግዲህ ዲስካውንትድ የሆነ ዞን ቡሊሽ ሞመንተም ስለሆነ ያለን ዲስካውንትድ የሆነ ዞን ለመፈለግ ዲስካውንትድ ስዊንግ ለመፈለግ ከዚህ ከቤሪሽ ካንድል ቀጥሎ ቡሊሽ ብቻ ያለን ሜቢ ሪትሬስመንት ቤሪሽ ካንድል ካገኘን አንድ እሱ ላይ እንሰራለን። ለጊዜው እዚህ ጋር ፕራይስ ይመጣል ብለን ባንጠብቅም ከዚህ ቤሪሽ ካንድል ከዛ ቡሊሽ 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 ብሎ እዚህ ጋር ቤሪሽ ካንድል አለ። ይሄንን ዲስካውንትድ የሆነ ስዊንግ እናሰምራለን። ፕራይስ እዚህ ጋር ይመጣል ብዬ በግሌ አንጠብቅም፣ ግን ሬዲ እናደርገዋለን ማለት ነው። አንድ እሱን። ሁለተኛው ከዚህ በኋላ ፕራይስ ኢቨን እዚህ ጋር ወደ ዲስካውንትድ ዞን እዚህ ጋር እንደምታዩት እነዚህም ፒዲአር እዚህ ጋር ያለው ምንድነው ስሙ እነዚህ ሊኩዊዲቲም ግራብ ለማድረግ ይመለስ ይሆናል። ግን እንደው አሁን ባለው ሁኔታ ፕራይስ መፈናፈኛ ያለው አይመስለኝም። ወደ ታች ለመውረድ ምንም ፋታ የሚሰጥ ዓለም አይደለም ያለው። ኤኒዌይ ግን ሊመጣ ይችላል። ስለዚህ እዚች ላይ ከዚህ ወደ ላይ ማለት ነው እቺኛዋን ኢፍ እዚህ ጋር ቤሪሽ ካንድል ካገኘን 50% እንለዋለን። ለማንኛውም ግን እዚህ ምንድነው የምናደርገው? እንደዚህ ፔንዲንግ ነገር ሲሆን የጥያቄ ምልክት አድርገን እናስቀምጠዋለን። በኋላ ፕራይሱን እየተከታተልን ማስተካከል እንድንችል ማለት ነው ዲስካውንትድ ዞን። ከዛ አሁን እንግዲህ ሌትስ ሴይ ይሄንን ሪትሬስ አድርጎ እዚህ ጋር ይመጣል ብለን የምናስብ ከሆነ አንደኛው በቮሊዩም ፕሮፋይል እዚህ ጋር ካያችሁ ትሩ ሰፖርት ኤንድ ሬዚስታንስ አለ። ስለዚህ ትሩ ሰፖርት ኤንድ ሬዚስታንስ እዚህ ጋር በሚኖርበት ጊዜ አንዳንዴ ፕራይስ እሱ ጋር ብቻ ነክቶ ወደ ታች ሳይወርድ ተመልሶ ሊወጣ ይችላል። ትሩ ሰፖርት ኤንድ ሬዚስታንስ ላይ ኢንትሪ ሞዴላችን የሚሆነው ታች ካደረገ በኋላ በ15 ደቂቃ ቡሊሽ ኢንገልፊንግ ካንድል ስናገኝ በሱ እንገባለን ማለት ነው። ይሄ እንግዲህ ከፕራይስ አክሽን ጋር እና ከቮሊዩም ፕሮፋይልን አንድ ላይ መርጅ በማድረግ የምንጠቀምበት ኢንትሪ ነው። ሌላው ግን እዚህ ዲስካውንት ዞን የሚመጣ ሆነ አንዱ ኮንፈርሜሽን እዚህ ጋር ደርሶ ወደ ታች እንደማይመጣ ቡሊሽ ኢንገልፊንግ ካንድል ካገኘን ሃይሊ ፕሮባብል ሪትሬስ እያደረገ ነው። ቡሊሽ ኢንገልፊንግ ማለት በሎወር ታይም ፍሬም ላይ ስንመጣ ማርኬት ስትራክቸር shift ሰጥቷል ማለት ነው። ስለዚህ እሱን እንጠቀማለን። ለጊዜው ይሄ ፔንዲንግ ነው። አሁን እዚህ ጋር ሴትአፕ አንሰራም ማለት ነው። ኦር ደግሞ ምናልባት ፒዲአርዎችን ብናስቀምጥ በኋላ ስለምንለየው ወደዚህ ታች እንምጣና ግን ይሄኛው ስዊንግ ላይ ኢፍ ሊኩዊዲቲን ለመውሰድ ወደ ታች ከመጣ ፕራይስ ሌሎችንም እዚህ ዲስካውንት ላይ እንዳይመጣ የሚያደርገው ነገር እነዚህ ጋር እንፈልግና እንትን እንላለን። አንደኛው እንግዲህ እዚች ላይ ብንመጣ እዚች ላይ አንድ ፌር ቫልዩ ጋፕ ምን ላይ ነን? 4 አወር ላይ አይደለ? 4 አወር ላይ እዚህ ጋር ፌር ቫልዩ ጋፕ ኦኬ። አንዱ የምንጠቀመው ኢንቨርሽን ፌር ቫልዩ ጋፕ ፕራይስን በጣም ሆልድ ስለሚያደርገው ላይመጣ ይችላል። ብሬከር ብሎክ፣ ሪጀክሽን ብሎክ እንደ ብሬከር ብሎክ ሆነው የሚያገለግሉን ካሉ ምናልባት እዚች ጋር
እቺን ፌር ቫልዩ ጋፕ ብለን መያዝ ጥሩ ነው። አግሬሲቭሊ ይሄን ፌር ቫልዩ ጋፕ ካለፈ ይሄን ኤክስቴንድ አድርገን ኢንቨርሽን ፌር ቫልዩ ጋፕ እንልና ከዛ በታች ለመውረድ ሊቸገር ይችላል። ሌላው ደግሞ እዚህ ጋር ሪጀክሽን ብሎክ አለን። ስለዚህ ይሄ ሪጀክሽን ብሎክ የዋን ዴይ ማለት ነው። እዚህ ላይ እንደምታዩት 4 አወር ላይ የለም። በሱ ተጠቅሞ ፕራይስ ወደ ታች ለሪትሬስመንት ሊመጣ ይችላል። ያው እነሱን ትሬድ አድርገን አሁን ባለው ቡሊሽ ሞመንተም ስለዚህ ወደ ኋላ ሲመለስ እነዚህ አካባቢዎች ነው ልንገዛ የምንችለው። ለማንኛውም ነገር ግን እነዚህንም ካለፈ ይሄ እንደ ብሬከር ብሎክ ሊያገለግለን ይችላል በኋላ አግሬሲቭሊ በዚሁ ሞመንተም ከቀጠለ። ስለዚህ ሌላ ኢንትሪ ቦታዎችን ሊሰጠን ይችላል። ለማንኛውም ግን አሁን ካለበት ቦታ ሪትሬስ የሚያደርግ ከሆነ ሪትሬስ ሲያደርግ አንደኛ ይሄኛውን ዲስካውንት ስዊንግ በትክክል እናሰምርና ፒዲአር አካባቢ ፈልገን እንገባለን። ሁለተኛ እዚህ ጋር ላለው አሁን ስንጻ 50% ታች ያሉትን እነዚህን ኤሪያዎች ላይ ምልክት እናደርጋለን ማለት ነው። በርግጥ አሁን እሱን ብዙም ጊዜ መፍጨት አለብን ብዬ አላስብም። ፕራይስ የተወሰነ ወደዛ ከመጣ እንሰራዋለን። ነገር ግን እዚህ አካባቢ ብሬከር ብሎክ ሊኖር ስለሚችል እሱንም እንደዚሁ አስምረን ኦር ደግሞ ብሬከር ብሎኩን በትክክል ምልክት አድርገን እንጠብቃለን ማለት ነው። ሜቢ እዚህ ጋር እዚች ጋር እቺን ብሬከር ብሎክ እዚት እስቲ የጥያቄ ምልክት እናርገው። አግሬሲቭሊ ስላልሆነ እዚህ ጋር ያለፈው ላይሆን ይችላል። ስለዚህ ለማንኛውም የኢንትሪ ቦታ አሁን ባለው ፕራይስ እዚህ ጋር ሲዘጋ የሚሰጠንን ነገር ልናይ እንችላለን። ይሄ 4 አወር ላይ እና 1 አወር ላይ ነው እያየን ያለነው። ማነው 4 አወር ላይ ነው ቅድም ያልኩት። እሱ ላይ 4 አወር ላይ ካጣን ፕራይስ ሪትሬስ ሲያደርግ ወደ 1 አወር ላይ ኦር 30 ሚኒት ላይ መተን ዲስካውንትድ ስዊንግ ፈልገን እነሱ ላይ ልንገባ እንችላለን። ለምሳሌ ይሄኛውን አንድ ዲስካውንትድ ስዊንግ አድርገን መያዝ እንችላለን። ሌላ እንዳልነው እዚህ አካባቢ ከመጣ ቅድም ያስቀመጥነው የ4 አወር ራሱ አለ። እቺኛዋን ግን ልንይዛት እንችላለን። እሱም ግን ኦልሬዲ ፌር ቫልዩ ጋፖቹ የ15 ሚኒትም የ30 ሚኒትም ተጠቅሞት ነው በትክክል የወጣው ፕራይስ። ኦኬ እንግዲህ ለዚህኛው ሊኩዊዲቲ መምጣት አቅም ካለው ሌሎች ኢንትሪዎችን እንፈልጋለን ማለት ነው። ሴትአፓችን ክፍት ነው የሚሆነው አሁን ባለው ሁኔታ። ፕራይስን እንግዲህ ከስማርት መኒም ብቻ ሳይሆን ፕራይስ አክሽንንም ቮሊዩም ፕሮፋይልን አሁን ቮሊዩም ፕሮፋይል ላይ እዚህ ጋር ፖይንት ኦፍ ኮንትሮል አለን። ይሄ ፖይንት ኦፍ ኮንትሮል እዚህ ፖይንት ኦፍ ኮንትሮል እዚህ ድረስ ሊኩዊዲቲ እስከመጣ ፖይንት ኦፍ ኮንትሮላችን እንደነካ በቡሊሽ ኢንገልፊንግ ካንድል እሱን ኮንፈርሜሽን ይዘን መግባት እንችላለን ማለት ነው፣ ወይም በማርኬት ስትራክቸር ሺፍት። በተረፈ ግን አሁን ሴል የሚባል ኢንትሪ ለመግባት በጣም አስቸጋሪ ሞመንተም ነው ያለው። ሴትአፓችን በጥያቄ ምልክት ነው የሚቀመጠው ማለት ነው። ለምን ፕራይስ አክሽኑን እየተከታተልን ኢንትሪ ቦታ ለማስገባት ይሄንን ይመስላል። ምናልባት ዜና ግን ቶሎ ቶሎ ከስር መከታተል አለብን እና ይሄ በተለይ በአውሮፓና በአሜሪካ መካከል ከታሪፍ ጋር ያለ ነገር ኦር በቻይና የሆነ ስምምነት ነገር ካለ እንደው ለዳውት ትንሽ ሩም ለመስጠት ነው እንጂ እነዚህ ብቻ አይደሉም። በተለይ በጦርነቶቹ ያሉት ነገሮች ጠንከር እያሉ ስለመጡ ኤርፖርቶች ምናምን መመታት የሚባለው ነገር ራሻና የእስራኤል ስለሆነ ትንሽ ከበድ ያለ ነው የሚሆነውና አግሬሲቭ እየሆነ ስለሚቀጥል አሁን እንዳለ ሴንቲመንቱ ያለው እንደምታዩት ወደ ጎልድ ላይ ነው ኢንቨስተሮች ፍሎክ እያደረጉ ያሉት። ስለዚህ ጠንከር ያለ ነገር ይኖራል። በይበልጥ አዲስ ከኦል ታይም ሃዩም በይበልጥ በዚሁ ሞመንተም ይቀጥላል። ለሪትሬስመንት የተወሰነ እንትን መመለስ ብቻ ነው ሊኖረው የሚችለው። ስለዚህ አጫጭር የ30 ደቂቃ እንትኖችን እየተጠቀምን ስዊንጎችን እየተጠቀምን በትክክል ወደ ኢንትሪ ኤሪያ ሲመጡ እንገባለን። ሌላው ብሬክአውት ስትራቴጂያችን ነው። ለምሳሌ የኦል ታይም ሃይን ብሬክ ሲያደርግ በደንብ ኢንትሪ መግባት እንችላለን። እንደዚህ አይነት ሃዮች ከሰራ በኋላ
እንዲህ አይነት ቡሊሽ ሞመንተም ተመልሶ እሱ ላይ የተወሰነ ኮንሶሊዴት ሲያደርግ ከዛ ብሬክአውት ኤንድ ሪቴስት ላይ መግባት እንችላለን። እዚህ ጋርም እንደምታዩት ማለት ነው እዚህ ጋር ሃይ ከሰራ በኋላ ተመልሶ ብሬክአውት ኤንድ ሪቴስት ላይ መግባት እንችላለን። ስለዚህ በተለይ ቡሊሽ ሞመንተም ቤሪሽ ሞመንተም አግሬሲቭሊ በፈንዳሜንታል በደንብ በሚኖርበት ጊዜ ብሬክአውት ኤንድ ሪቴስት ኦር ብሬክአውት ስትራቴጂ በጣም ሰክሰስፉል ሊያደርገን የሚችል እንትን ነው። አሁንም እዚህ ላይ እንደምታዩት 1 አወር ላይ 1 2 3 ሰዓቶች ተመሳሳይ ሃይ ላይ ነው ያሉት እና ቅድም እንደውም ኢንትሪውን ልኬዋለሁኝ በ30 ደቂቃ ብታዩት 1 2 3 4 5 6 ነው 5 ካንድሎች ኢኳል ሃይ ላይ ነው ያሉት። ይሄ ብሬክአውት ሲያደርግ ፌክ አውቶች ስላሉ የተወሰነ ጥንቃቄ ማድረግ አለብን። ፌክ አውት አድርጎ ከዛ ከታች ሊኩዊዲቲ ወስዶ ወደ ላይ የሚወጣ ማለት ነው። እሱ ላይ በጥንቃቄ እንትናችንን ስቶፕ ሎሶቻችንን እዚህ ጋር ካሉ የቅርብ ሊኩዊዲቲዎች ራቅ በማድረግ በጥንቃቄ ብንወስድ ኦቨርናይት ተኝተን ስንነሳ ቲፒዩ ምንም ተነክቶ ደም ግፊታችን ከፍ ሳይል ውጤታማ መሆን እንችላለን ብዬ አስባለሁ። እንግዲህ በተለይ ጀማሪ ትሬደር ትልቁ የሚኖረው ችግር በጣም እንትኑን ተመላልሶ በማየት ቻርት በማጥናት ፋንታ ኢንትሪን በማየት ከፋለ ዝቃለ የሚለው ጭንቀት ውስጥ መግባት አለ። በዛም የተነሳ ደግሞ ማይሆን ቦታ ላይ ስቶፕ ሎስ ማስጠጋት፣ ማይሆን ቦታ ላይ ቲፒ መውሰድ፣ በዚህ የተነሳ ሚኒማይዚንግ ኢንካም ኤንድ ማክሲማይዚንግ ምንድነው ሪስክ እያደረገ ወደ ሎስ ሊሄድ ይችላል። ስለዚህ ኢንትሪ አስገብቶ በመተው ውጤታማ መሆን እንችላለን ማለት ነው በባይ ስቶፕ። ኦኬ ስለዚህ ይሄን ይመስላል በእኔ በኩል ያለው አናሊሲስ። ሜቢ ወደ እናንተ ልምጣና ጥያቄዎች ካሉ ኦር ዲስከሽን ካለ ወይንም ደግሞ ሐሳብ ካለ እነሱን ዲስከስ እናድርግ።